በሉት፣ ተናገር በሉት። በእውነት አንዳንድ ጊዜ ሰው ዝም ቤት ቢሰጣችሁ የሆነ ሰው ቤት ቢሰጣችሁ የሆነ ነገር ቢያልቅ እንትና እንደው ናስ ብላችሁ ቤቱ ተወስዱ ይሄ ቤት ላይ በጣም ቤት የመጣው ሰው ደስተኛ እንዴት አገኘ እንኳን ደስ አለ ምናምን ከዛስ ይሄን ያደረገ ምን ያህል ለሚሰሩት ማን ይሰራል? አራንስ እዚህ አይነት የሚባል ሰው ያ ሰው አመቱን ሙሉ ስለ ቤቱ ሊናገር ይችላል። ወንድሞቼ እናቶች የተደረገልን ከሚያልቀው ከሚጠፋው ከሚደበዝዘው ያለፈው ዘላለማዊ ነው፣ የማይጠፋ ነው። ያ ደግሞ ኢየሱስ ክርስቶስ የሰራልን ከጨለማ ወደሚደነቀው ብርሃን ነው። በጣም የሚገርመኝ ነገር የሚደነቅ ብርሃን ማለት በጣም ተናግራችሁ ልትጨርሱት የማትችሉት ተነግሮ የማያልቅ ብርሃን፣ ተነግሮ የማያልቅ የእግዚአብሔር ሥራ በክርስቶስ የተደረገ ያንን ነገር በእኛ ሕይወት ውስጥ አምጥቶ ተከለው። በጨለማ ብርሃን ይብራ ያለው ማን ነው? እግዚአብሔር ነው። በማን? በኢየሱስ። በጨለማ ተቀምጦ ለነበሩት ለንፍታሌም ለነበሩት በዛ ለነበሩት ኢየሱስ ሲገባ ብርሃን ገባ። ኢየሱስ ያለበት ሁሉ የሚያስደንቅ ብርሃን አለ፣ ድንቅ ብርሃን አለ። አሁን እነዛ ማናቸው ካላችሁኝ እኛ ነን። እናንተ የሚደነቅ ብርሃን ማለት እኮ እኛ ነን። ወደሚደነቀው ብርሃን ውስጥ አመጣንና ብርሃን ናችሁ አለን። ማቴዎስ ላይ ስትሄዱ እናንተ ምንድን ናችሁ? የዓለም ብርሃን ናችሁ አለ። እስቲ እኔ የዓለም ብርሃን ነኝ በሉ። ጥቂት ደቂቃ ስሙ። ኢየሱስ ጌታ ይኸውላችሁ፣ ወደሚደነቅ ማለት ሰው ሁሉ መጥቶ አፉን ወደሚይዝ በሰው ቃል ተነግሮ ወደማይቻለው ኢየሱስ ክርስቶስ ጌታ የሰው አንደበት ሊገልጠው ወደማይችለው ይሄ ፍጥረት ሊገልጠው ወደማይችለው በቃ አፍ የለኝም ቃል የለኝም ወደምትሉት ወደዛ ብርሃን ተጠርተናል። እስቲ ተጠርቻለሁ በሉ። ሃሌሉያ! ወደሚደነቅ ብርሃን የጠራችሁን የማንን? የእርሱን በጎነት። ያ ማን ነው? ኢየሱስ። የማንን በጎነት? የኢየሱስን። ታዲያ የኢየሱስ በጎነት ለሌላ ሊሆን አይገባም፣ ለመላእክት ሊሆን አይገባም፣ ላላደረጉት ሊሆን አይገባም። ለማን ነው መሆን ያለበት? ለኢየሱስ ነው። ከዛ እንዲህ ይላል፣ የእርሱን በጎነት እንናገራለን። ወንድሞቼ እናቶቼ፣ ሰው ያደረገልንን እንኳን እንናገር የለም? አዎ። አሁን ስለ ኢየሱስ በጸሎት ውስጥ አንተ አድርገህልኛል እንለዋለን። እንዳልተደረገለት ሰው ምን ነው ዝም አልከኝ አንለው። ምን ነው አልሰማኸኝም አንለው። ለምን ዝም አልከኝ፣ ምን ነው ዘጋህብኝ አንለው። ተደርጎልናል። በጸሎታችን ውስጥ እንናገራለን፣ በቃል ውስጥ እንናገራለን፣ ለሰዎችም እንናገራለን፣ በእያንዳንዱ እንቅስቃሴያችን ውስጥ እንናገራለን። የእርሱን በጎነት ምን እንድትሉ እንድትናገር። ከዛ ምን ይላል? ኢየሱስ ጌታ ቅዱስ ካህን። አያችሁ፣ አይገርም? ካህናት በብሉይ ኪዳን ብትሄድ ካህን በከተማው ውስጥ ወይ 3-4 ብቻ የምታገኝ የለም ካህን። ከዛ ውጪ ደግሞ በሱ ካላስተሰረየልህ ኃጢአት ሰርተህ በቃ አለቀ። አሁን ኢየሱስ ሊቀ ካህን ይሁን ኢየሱስ መጣና የኛን ኃጢአት በእንትና በሆነ ሳይሆን እሱ አንድ ኢየሱስ ለሁሉ በቂ ሆኖ ኢየሱስ ያለ በግ ደም፣ ያለ ፍየል ደም፣ ያለ ከብቶች ደም ወደሚያስገባው በኢየሱስ ክርስቶስ ደም ብቻ በሚሆን ደም መስዋዕት ምን ሆነ ማለት ለዘላለም እሱ ካህን ሆኖ ምን አደረገን? አስገባን። ደረስን ማለት እኮ በኢየሱስ ይኸው ደረስን። የት ነው ያለነው አሁን? ድንቅ ብርሃን ውስጥ ተነግሮ ወደማያልቀው ሊያው ምን አድርጎን? ቅዱስ ኢየሱስ ክርስቶስ ጌታ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ቃል ነው። ከዛ እንጸልይ። ዛሬ ኢየሱስ ጌታ የኢየሱስን ደም በእምነት ረጭተን አሁን
ውስጣችን ከደማችን ጋር ደሙ ተዋህዷል። አሁን ደግሞ በእምነት ደግሞ የኢየሱስ ደም ነው ብለን ረጭተን በደሙ ድል እያደረግን እንሄዳለን። ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ። እስቲ እንዲህ በሉ፣ እኔ የተመረጥኩ ትውልድ ነኝ በሉ። አሁን ጌታ ሆይ ምነው አልመረጥከኝም እንዳትሉ ተመርጠናል። እስቲ ተመርጫለሁ በሉ። የተመረጠ የሚለው ቃል ባይዘዌ የተጠሩት ምንድን ናቸው? የተጠሩት ምንድን ናቸው? ብዙ አለሽ ምንድን የተመረጡ እዚህ ጋራ የእርሱ ምን ይላል? በጎነት እንድትነግሩ ካለ በኋላ ምንድን ነው የሚለው? እሺ የተመረጠ መመረጥ የሚለው ቃል ባይዘዌ ከመጠራት ያለፈ ምን መሰላችሁ? ብዙ ሰው ይጠራል፣ ከዛ ደግሞ ምርጫ አለ። አሁን ኢየሱስ ክርስቶስ መጥቶ የተመረጠ ትውልድ ሲል በጣም እጩን ያደረገን ኢየሱስ ጌታ ነው። እጩ አደረገንና አው አንተ ይገባሃል፣ አው ከጨለማ ወደሚደነቅ ብርሃን እንድትገባ ምን ብያለሁ? መርጫለሁ። ኢየሱስ ጌታ ነው። ለምን ሲባል የኔን በጎነት እንድትነግር። ከዛ በኋላ ምን አይገርምም? የሰው ካህን አይልም፣ የንጉስ ካህን። የንጉስ ምን? ንጉሱ ማን ነው? ኢየሱስ። የኢየሱስ ምን? ካህናት። አሁን እኮ ብዙ ካህናት አሉ አይደለ? ደግሞ ሞት የከለከላቸው ካህናቶች አሉ። ሞት የማይከለክለው ካህን ኢየሱስ ነው። አሁን የሞት የማይከለክለው ካህን የዛ ንጉስ የሱ ምን ደግሞ አይገርምም? መመረጣችን ሳያንስ ደግሞ ካህን አደረገን፣ አገልጋዮች አደረገን። ማለት ምርጫ ሌላ ጉዳይ ነው፣ ክህነት ደግሞ ሌላ ሌቭል ነው። አሁን ምንድን ያደረገን? ጌታ ሲጠራን መረጠንና ልጅ አደረገን። ከልጅነት ደግሞ አልፎም ደግሞ አገልግሉ ውስጥ ያለ ስለማ ስለኔ ምን ያደረኩትን ከጨለማ ወደሚደነቀው ብርሃን ያመጣሁትን እስቲ ንገሩ አለ ኢየሱስ ጌታ። ስለዚህ ምንድነን ማለት ነው? ቅዱስ ምን? የንጉስ ምን? ካህናት። ከዛ በኋላ ምን ይላል? ቅዱስ ሕዝብ። አሁንም ከጨለማ ወደሚደነቅ ብርሃን ሲያመጣ አንተ አይደለም ቅዱስ የሆንከው፣ እሱ ነው ቅዱስ ያደረገን። ኢየሱስ ነው ቅዱስ ያደረገን። በቅድስናችን እሱ ነው። እስቲ ቅድስና ይበሉ። ኢየሱሴ እሱ ነው። የሚገርም ነው። ባይዘው ስትሄዱ አሁን እንትን ላይ ሙሴ ከተናገረው ቃል ቅድስና ለማን ነው ይላል? ለእግዚአብሔር ነው። ቅድስናን ለእግዚአብሔር ያደረገው ደግሞ ማን ነው? ኢየሱስ ነው። እስቲ ኢየሱስ ነው በሉ። ቅድስናን ለእግዚአብሔር ያደረገው ኢየሱስ ብቻ ነው። መላእክቶች ለእግዚአብሔር ቅድስናን ማድረግ አይችሉም። ሰው ለእግዚአብሔር ቅድስናን ማድረግ አይችልም። ቅድስናን ያደረገው ቅድስና የተደረገው ቅድስና ለዘላለም የሆነው በማን ነው? በኢየሱስ ነው። ቅዱስ ምን? ቅዱስ ምን? ሕዝብ። ይሄ ሕዝብ ምንድነው ማለት ነው? ቅዱስ ነው። እስቲ ቅዱስ ነው በሉ። በማን ማለት ነው? በክርስቶስ ኢየሱስ። ሰዓት ስለሌለ እሺ፣ ለርስቱ የተለየ ምን? እስቲ ተለይቻለሁ በሉ። አይኔ ከነዚህ እንኳን ማለት ይሻላል። ብራዘር ተለይታል። እኔ ልዩ ሰው ነኝ። አንቺ ልዩ ሰው ነሽ። አንተ ልዩ ሰው ነህ። አሁን ሲያው በእውነት ባለፈው ከሁለት ሰዎች ጋር ወደ ኤርፖርት እየሄድን ነበር። ዝም ብሎ ልጁ ያወራል። አይ የሆነ ነገር አለ መጨረሻ ላይ አይ ታስታውቃላችሁ እናንተ ችግር እናንተ እንኳን ይሰማችኋል። የሆነ ጉዳይ ነበር መጨረሻው ጉዳይና ይሄ ሰው እኛ ምንም ሳንለው እንዲህ ሳንለው ሳናወራ እንዲህ ሳንለው የሆነ ነገር ስላየ ስለተረዳ ጨለማ ራሱ አንተን አይቶ ያውቃል። ሲያውቃል ጨለማ ምንለው ይሄን ጨለማ እንዳይመስላችሁ የዚህ አጋንንታዊ ዓለም ያውቃል። አቺ ቅዱስ እንደዚህ ያለ ኢየሱስ ጋር ሲመጣ ቅዱሱ የእግዚአብሔር ልጅ አላያችሁ ያውቃል። ታጠፋ መጣ ነው ማን? ጨለማው አጋንንቱ ማለት ነው። አው ጨለማ ቅዱሱን ያውቃል። ቅዱሱ ምን ይላል? ለርስቱ የተለየ ወገን። ለእግዚአብሔር ርስት ኦሬዲ ምን ብለናል?
የማን ልዩ ወገን? የእግዚአብሔር ልዩ ወገን፣ የኢየሱስ ልዩ ወገን። የሆነ የእንትና የዚች የእንትና አይደል፣ የእግዚአብሔር ወገን ነን እኛ። በማን የተለየን? በኢየሱስ የተለየን ልዩ ወገን ተደርጋል። አጠገብ ያለውን ሰው ልዩ ወገን ተደርጋል በሉት። ልዩ ወገን ነን እኛ። የዚህ ወገን የዛ ወገን የለ፣ እኛ የሰማይ ወገን ነን፣ ሰማያዊ ወገን ነን። እሺ የመጨረሻው ወገን አልነበራችሁም። አሁን ግን እሺ ወገን የለም ነበር። የሆነ አምላክ የሚያስጠጋ ብርሃን ያለበት ወገን ነው። የብርሃን ወገን አልነበርክ፣ የጨለማ ወገን ነበርክ። አሁን ግን የማን ወገን ነህ? የእግዚአብሔር ወገን ነህ። የእግዚአብሔር ወገን ለመሆን ደግሞ ማን ነው የዛ ወገን ያደረገ? ኢየሱስ ነው። እኛ እኮ ኢየሱስ የሌለበት ሁሉ የእግዚአብሔር ወገን፣ የሰማይ ወገን አይደለም። ሰው ሁሉ የእንትና ወገን ነው ወይ የዚህ ወገን ነው ወይ የዛ ወገን ነው ምናምን ወገን። እውነተኛው የእግዚአብሔር ወገን ማለት በኢየሱስ ክርስቶስ የተደረገ ነው። ስለዚህ ዛሬ ምን ልላችሁ ነው? ወደ እግዚአብሔር ወገን፣ ወደ ምን? ወደ ቅዱስ ሕዝብ አይደለ? የንጉስ ካህናት አይደለ? ጥሪ የደረሰን በማን ነው ማለት ነው? በኢየሱስ ነው። መነሻውም ኢየሱስ፣ መድረሻውም ኢየሱስ። በኢየሱስ ተሰርቶ ሁሉ ነገር አልቋል። አጠገብ ያለውን ሰው እንደዚህ በሉት፣ በኢየሱስ በሉት። ደርሰናል። ወደ እግዚአብሔር ወገንነት ደርሰናል። የንጉስ ካህናት ለመሆን ደርሰናል። የተመረጠ ትውልድ ለመሆን ደርሰናል። የተለየ ወገን ሆነን ደርሰናል። አሁን ያለንበት ደርሰናል ነው። እንደርሳለን የለም፣ አሁን ደርሰናል። ኢየሱስ ጌታ። በቃ መተናል። ደርሳችኋል? ትደርሳላችሁ እኮ አይደለም፣ ደርሰናል። ደን አለቀ። ኢየሱስ ጌታ ነው። ስለዚህ አሁን ምንድነው? የደረስክበትን ነው ዝም ብለህ እያወራ መቀጠል ያለብህ። እያጣጣምክ ቀጥል። ኢየሱስ ጌታ። የኢየሱስ ደም፣ የኢየሱስ ስም ኃይል አለው። ስለዚህ የተመረጠ አሁን ያለነው የት ነው ማለት ነው? ይሁንች 4x4 ቤት ውስጥ አይደለም፣ የሆነ ቦታ አይደለም። የት ነው ያለነው? ወደሚደነቅ ብርሃን። ምን ውስጥ? አሁን የሚደነቅ ብርሃን ውስጥ ነው ያለነው። ቤታችን የሚደነቅ ብርሃን ነው። አሁን ይኸውልህ ትንሽዬ ኪችን የምትመስል ትንሽዬ ክላስ ውስጥ ሆነ ብራዘር ቪላ የሚያምር 10,000-20,000 ካሬ ሜትር ላይ ቁጭ ካለው ሰውዬ ይልቅ እሱ ጨለማ ውስጥ ነው ያለው በክርስቶስ ኢየሱስ ካልሆነ። አንተ ግን ትንሽዬ ክላስ ውስጥ ሆነ የሚደነቅ ብርሃን። አጋንንት ራሱ መጥቶ ዝም ብሎ እኮ ነው የሚከስ እንጂ ብራዘር ወደሚደነቅ ብርሃን መጣል። ስለዚህ ሲታይ የሚደነቅ ብርሃን ነው፣ ግን ያለው ትንሽዬ ክፍል ውስጥ ነው። ትንሽዬ ክፍል ውስጥ ሆነ መላእክቶች ወደሚያጨበጭቡት ቅዱሳን ቅድም እናስታነሳ ነበር፣ ወደሚደነቅ ወደሚገርም አላፋት መላእክቶች ኢየሱስ ጌታ ወደሚደነቀው ብርሃን ውስጥ ገብተሃል። ስለዚህ ስላለበት ሳይሆን ያለህበትን ብርሃን የሚደነቀውን ብርሃን ተመልከት። ያለሽበትን ሳይሆን ያለህበትን ሳይሆን የሚያስደንቀውን ብርሃን ተመልከት። እሺ የሚያስደንቅ ብርሃን በሉ። ብርሃን ውስጥ ነው ያለሁት። የኔ ቤት በሉ፣ የኔ መኖሪያ የሚደነቅ ብርሃን ነው። እሱም ደግሞ ኢየሱስ ይባላል። ሃሌሉያ። ሌላ ጊዜ በሰፊው እናያለን። እግዚአብሔር ይባረክ። ስለነበረው ቃል አጠገብ ያለውን ሰው አንተ ራሱ ድንቅ ብርሃን ነህ። ኢየሱስ ማቴዎስ ምዕራፍ ላይ ስትመለከቱ ኢየሱስ እንደዚህ አለ፣ እኔ የዓለም ብርሃን ነኝ አለ። ወርድ ካለ በኋላ እንደዚህ አለ ደግሞ ያንን ሰጠና እናንተ ምንድናችሁ? የዓለም ብርሃን ናችሁ። አሁን እኛ ምንድነን? የዓለም ብርሃን ነኝ። ስለዚህ ምንድነን ማለት ነው? ወደ ድንቅ ብርሃን የመጣን እኛም ደግሞ ድንቅ ብርሃን የተደረግን ለሌሎች ድንቅ ብርሃንን የምንሰጥ በኢየሱስ ኃይል ማለት ነው። ምንድነን ማለት ነው? ብርሃኖች ነን። እዚህ ድንቅ ብርሃን ነኝ። ሙሴ ለከችን ቃል ልንገራችሁ ልጨርስ። ሙሴ ከተራራው ሲመለስ የሆነ ነጸብራቅ ብርሃን ያወጣ ልዩነት መጣ። ይሄ ሰውዬ ከደመና ውስጥ ከእግዚአብሔር ጋር ተነካክቶ ነው የመጣው። ስለዚህ ሊያዩት እስኪከብድ ድረስ ለዓይናቸው እስኪከብድ ድረስ ሪፍሌክት የሚያደርግ ብርሃን ይዞ የሚያስደንቅ ብርሃን። አንዴ ያውቁታል፣ አሁን ደግሞ አያውቁትም። ትላንት ያውቋቸዋል፣ አሁን ግን አያውቋቸው። አሁን የማያውቋችሁና ልዩ ያደረጋችሁ ምንድነው? የገባባችሁ ልዩ ብርሃን። ስለዚህ እንዴ ብርሃናችሁ እየጨመረ እየደመቃችሁ አጋንንት ሲያያችሁ እየከበደው
ኢየሱስ ጌታ ነው። ወደዛ ነው የምንቀይረው። አሁን ደግሞ በእምረት እንረጫለን። ኢየሱስ ጌታ አጋንንት መጥቶ ቤት ላይ አይደፍርም። ልክ ቤትሽ ላይ የሆነ ሞት ሲመጣ በኢየሱስ ስም ይሸሻል። ኢየሱስ ጌታ የሆነ ነገር ችግር ማዕበል ሲመጣ ያንተን ቤት እልፍ ይላል። ማን ስላለ? የሚያስደንቀው ብርሃን ኢየሱስ ስላለ፣ ደሙ ስላለ እልፍ የሚያደርጋል። አጠገብ ያለው ሰው ጨብጡትና አለ በሉት። አሁን እንዲህ ነው የሚሆነው። እግዚአብሔር ችግር አይመጣም አይልም፣ ችግር ግን አይደርስብህም። ቅጥር የሚሆን ከለላ የሚሆን አሁን እዚህ ቤት ምንድነው? ላይት ነው አይደል? ምንድነው ያሸነፈው? ላይቱ ጨለማውን አሸንፈው ምሽት ነው አይደል? ጨለማውን አሽሽቶታል። አሁን የሚያስደንቅ ብርሃን ባለበት፣ ደሙ ባለበት፣ ኢየሱስ ባለበት ምን አይሰራም ማለት ነው? ጨለማ አይሰለጥንም። ብርሃንም በጨለማ ላይ ምን ይላል? ጨለማ ምን አላለው? አላሸነፈው። ማንን መሰላችሁ? እኛን እኮ ስለኛ ነው የሚያወራው። ብርሃን በጨለማ ላይ ምን ይላል? ይበር። እኛ ምን እንላለን? ኢየሱስን ይዘን እንበራለን። ምን አይለንም? ጨለማ አያሸንፈንም። ዛሬ በኢየሱስ ስም አሸናፊዎች ሆነን እንቀጥላለን። ምን ብለናል? ወደሚደነቅ ብርሃን መጥተናል፣ ደርሰናል። ኢየሱስ አድርሶናል። ማንም የማያደርሰው ቦታ ላይ ኢየሱስ አመጣ ቁጭ። ኢየሱስ ጌታ ማን ሊነቀንቅ? ሳይነቀንቀኝ ይባል ዝም ብሎ ነው የሚዋጋው። በተለያየ ሰዎች የሚዋጋ ያ ችግር የለም፣ አይነቀንቃችሁ። ያመጣን ኢየሱስ አመጣ። ማን ይወስዳል? እሱ ጠርቶን እኮ ነው። በእርግጠኝነት የጠራንም እሱ። ኢየሱስ የጠራውን ሰው አይወስድም። ኢየሱስ የተሰጠህን ብርሃን ማንም አይወስድም። ሰው ሰጥቶ ከሆነ አይዶን ኢየሱስ ሰጥቶ ያለው ብርሃን ግን ማንም አይወስድብህም፣ ማንም አይወስድብሽም። የተሰጠን ብርሃን ድንቅ ነው፣ ሊነገር የማይችል በሰው ቃል የማይነገር ነው። ይሄ ድንቅ ብርሃን በኢየሱስ የመጣው በኢየሱስ ይቀጥላል። በኢየሱስ ስም እንቀጥላለን። አሁን ተዘጋጁና ኢየሱስ ጌታ በእምነት እንረጫለን። ሃሌሉያ! ኢየሱስ ጌታ። አጠገብ ያለውን ሰው ተሙን በል። በእምነት ትረጫለህ በኢየሱስ ስም። ያ ደም ደግሞ ኃይል አለው። ሞት አይችለውም፣ ጨለማ አይችለውም፣ መከራ አይችለውም፣ ጭንቀት አይችለውም፣ በሽታ አይችለውም።